እኔ ትላንት ያልፈራው ዛሬና ነገ መፈራበት ምን ምክንያት? አንተ ጀርባህን ብትሰጠኝ አልፈራም። እኔ ደግፈኸኝ አላመጣኸኝ፣ አግዘ እዚህ አላደረስከኝ። ተሸክሞ አግዞ እዚህ ያመጣኝ እግዚአብሔር። ሲጀምር ካልነበርክ ስቀጥል አታስፈልግም። አንተ ስትጀምር ዮናታን ካልነበረ አንተን ወደ መኖር ለማምጣት ዮናታን ካልነበረ ይገርማ ማንም ሰው ጀርባውን ላንተ ቢሰጥ መታመኛ ያደረከው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ይሄዳል። እኔ እንደውም አንዳንድ ጊዜ እንደዚህ እናገራለሁ። አንዳንድ ሰዎች መልእክት ይዘው ጥግ ይዘዋል፣ ሌላ ሰዎች መልእክት ሳይዙ ሚዲያ ይዘዋል። እኔ ባርካቸዋለሁ። እግዚአብሔር በውስጣችሁ ላይ ያስቀመጠው ትክክለኛ መልእክት በጌታ በኢየሱስም ዘመኑን አሳልፎ ይስጣችሁ። በኢየሱስም ሚዲያውን አሳልፎ ይስጣችሁ። ሪሶርሱን አሳልፎ ይስጣችሁ። ጥሶ መውጣት ይሆንላችሁ። እኔ ትላንት ያልፈራው ዛሬና ነገ መፈራበት ምን ምክንያት? አንተ ጀርባህን ብትሰጠኝ አልፈራም። እኔ ደግፈኸኝ አላመጣኸኝ፣ አግዘ እዚህ አላደረስከኝ። ተሸክሞ አግዞ እዚህ ያመጣኝ እግዚአብሔር። ሲጀምር ካልነበርክ ስቀጥል አታስፈልግም። አንተ ስትጀምር ዮናታን ካልነበረ አንተን ወደ መኖር ለማምጣት ዮናታን ካልነበረ ይገርማ ማንም ሰው ጀርባውን ላንተ ቢሰጥ መታመኛ ያደረከው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ይሄዳል። እኔ እንደውም አንዳንድ ጊዜ እንደዚህ እናገራለሁ። አንዳንድ ሰዎች መልእክት ይዘው ጥግ ይዘዋል፣ ሌላ ሰዎች መልእክት ሳይዙ ሚዲያ ይዘዋል። እኔ ባርካቸዋለሁ። እግዚአብሔር በውስጣችሁ ላይ ያስቀመጠው ትክክለኛ መልእክት በጌታ በኢየሱስም ዘመኑን አሳልፎ ይስጣችሁ። በኢየሱስም ሚዲያውን አሳልፎ ይስጣችሁ። ሪሶርሱን አሳልፎ ይስጣችሁ። ጥሶ መውጣት ይሆንላችሁ። ግን ቃት እየሰሩ ነው። ቦሌ ሆነ መገናኛ ነኝ ማለት ውሸት ነው። ጭፈራ ቤት ሆነ ቸርች ነኝ ማለት ውሸት ነው። ቤት ሆነ ውጪ ነኝ ማለት ውሸት ነው። ሻይ የጠጣ መኪና እያሽከረከርኩኝ መልሼ ልደውልልህ ማለት ውሸት ነው። አይባልም። በላ አጠገብ ያለው አይባልም። ስልክ ሲደወል እንደዚህ ያየ ማን ያነሳል ደግሞ ይሱም ብሎ ከነገ በኋላ ደግሞ አላየውም ይቅርታ አርፍጄ ነው ያየሁት። ውሸት ነው። አትዋሽ። ህይወትሽ ጨለማ ውስጥ እየገባ ነው። ከቀን ወደ ቀን እየሞታችሁ ነው። ከዛ ውሸት ቀስ ብሎ ገብቶ ካንሰር ነው። ከእግር ጀምሮ እስከ ራስ ድረስ ኮንትሮል ያደርጋችኋል። የውሸት ቤተሰብ ትሆናላችሁ። አጠገብ ያለውን ሰው አትዋሽ በል። ሌላው አትስረቁ ይለናል። እግዚአብሔርን እንሰርቃለን፣ ሰውን እንሰርቃለን፣ በሐሳብ እንሰርቃለን፣ ፊዚካል እንሰርቃለን። የክርስቶስ ህይወት እንድንኖር የተጠራን ሰዎች ነን። መንገድ ላይ የታሰረ 10,000 ብር ወርቆ እያየ ማለፍ የሚችል ሰው አለ? መጀመሪያ በሱ ላይ ይቆማል። ከዛ እንደሚጸልይ ሰው ዝቅ ይላል።